እንዴት ናችሁ? እንዴት አደራችሁ? ጉድ ሞርኒንግ። እኔ የምላችሁ እንደኔ ሰራተኞች እኔ በቃ የስራ ቦታ ሲሆን ቤቴ በጣም ነው የሚናፍቀኝ። ከቤት መዋል በቃ ከቤት ሶፋዬን ለጋ ምናምን ቲቪን ሳይ ዘና ብዬ መዋል ነው የምፈልገው። ስራ ቦታ ሲሆን እንደዛ ፈልጋለሁ። ከዛ እንዴ እረፍት መውሰድ አለብኝ ምናምን ብዬ ደግሞ እረፍት ጠይቄ ወይም ኦርሎ አባርጌ ምናምን እንደዚህ እንትን ስጠይቄ እረፍት ሳረግ ደግሞ ስራ ቦታ ይናፍቀኛል። ከቤት መዋል ከቤት አንድ ቀን ከዋልኩኝ በቃ ይሰለቸኛል። ደግሞ ዙሮ ደግሞ ስራ ቦታ ይናፍቀኛል እና ስራ ቦታ ሲሆን ደግሞ ቤቴ ይናፍቀኛል። ማረፍ እፈልጋለሁ። እናንተ እንዴት ነው የምታደርጉት? እኔ በቃ የተለያየ እንትን ነው እንትን እምለው። እናንተም እንደኔ ናችሁ ወይኔ? ግን ጋር ውላችሁን ከቤት የምትውሉ ሰዎች መታደላችሁ። እኔ ጨንቀኛል ከቤት መዋል። መድኃኒቱ ምንድነው? የምታውቁት መድኃኒት ካላችሁ እስቲ አሳውቁኝ። ካፌን ጠጣ የሻይ ሰዓት ነው እና አሁን እኔ ዛሬ ስራ ነኝ። ትናንት እረፍት ነበርኩኝና አሁን ደግሞ ትናንት ከቤት ውሉ ቀን ከቤት ስለሆንኩኝ ድብር ብሎ ነበር የሚለው። ዛሬ ስራ ነበርኩኝ። ዛሬ ደግሞ ቤቴ ናፍቆኛልና እናንተ እንዴት ነው የምታረጉት? ከቤት የምትውሉ ሰዎች ወይም ደግሞ ስራ የሚሰሩ ሰዎች እረፍታችሁ እንዴት ነው የምታሳልፉት? ለምሳሌ ያው ብዙ ቀን 2 ሳምንት 3 ሳምንት እረፍት ጠይቃችሁ ሌላ ቦታ ዙረት ቦታ ሌላ ለመዝናኛ ቦታ ምናምን የማትሄዱ እዚሁ በቃ ለተወሰነ ጊዜ ማረፍ ከቤታችሁ ብቻ ማረፍ የምትፈልጉ በእርግጥ እረፍቱ ጠይቀን ከሀገር ውጭ ምናምን እንደዚህ ለመዝናናት ከሆነ ቀን እንኳን እንዲደብር ቀኑ ራሱ ያንሳል። ግን እንደ ከቤት ብቻ ለማሳለፍ እረፍት የምትጠይቁ ሰዎች ቀኑ ብታሉ አይሄድም። በቃ አንዲት ጎረቤት እፈልጋለሁ እረፍት ሲሆን ቡና ቀራርባ ምናምን የምትጠራኝ እኔም ደግሞ ቡና አፍልቼ ምን ብዬ የምጠራት አብረን በቃ አሪፍ ጊዜ የምናሳልፍ እፈልጋለሁና ማስታወቂያ ልሰራ ነው። ይሄን ይመስላል እና እንደዛ ነው። እና መልካም ውሎ። መድኃኒቱን እስኪያሳውቁኝ ምን ማድረግ እንዳለብኝ። በእርግጥ አዎ እግዚአብሔር ይመስገን ባለትዳር ነኝ፣ ብቻዬን አይደለሁም። አብሬ ጥሩ ጊዜ ማሳለፍ እችላለሁ ከባሌ ጋር ምናምን ጥሩ ነው። ግን ከዛ ውጭ ደግሞ